ይህ ታሪክ ስለ እውነተኛ ማንነት፣ ስለ ትህትናና በአስቸጋሪ ወቅት ስለሚገኝ ብርቅዬ ቅንነት የሚያጠነጥን ልብ የሚነካ ታሪክ ነው። የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እንዲሁም በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷን በመጫን ቤተሰብ ይሁኑ። ይህ ታሪክ ለሌሎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰብነታችሁን እንድትገልጹ በአክብሮት እንጠይቃለን። በቀጥታ ወደ ታሪኩ እናመራለን። ዳንኤል አማንዲ በአቧራማ ግድግዳ ላይ ተደግፎ በመንገድ ዳር ተቀምጧል። የለበሰው ልብስ አርጅቶ ቀለሙ የለቀቀ ነጠላ ጫማው ያለቀበት ሲሆን ጥቂት ሳንቲሞች የያዘች ትንሽ ፕላስቲክ ሳህን ከፊቱ ተቀምጣለች። ሰው በሳህኑ ውስጥ ሳንቲም በጣለ ቁጥር በዝግታ አመሰግናለሁ፣ እግዚአብሔር ይባርክሽ፣ እግዚአብሔር ይባርክ፣ ደግ ሰዎች ዋጋቸውን ያገኛሉ ይላል። ብዙዎች ግን አይተውት እንዳላዩ ሆነው ያልፋሉ። አንዳንዶች የሱ መከራ እንዳሰለቻቸው ሁሉ በንቀት ይመለከቱታል። ዳንኤል ግን አልተከራከረም፣ አላማረረም። በረጋ ድምፅ እባካችሁ ለምግብ የሚሆን እርዱኝ ማለቱን ቀጠለ። የቀድሞ የትምህርት ቤት ጓደኞቹ መሳለቂያ በድንገት አንዲት ሴት በግርምት ቆመች። ቆይ ይሄ ዳንኤል አማንዲ አይደለም አለች ሲታኒያ ቢሎ። ጓደኞቹም ተሰብስበው አፈጠጡበት። የሁለተኛ ደረጃ ትምህርት ቤት አብሮ አደጋችን አይደል እንዴ? ያውም ያጎበስ ተማሪ እያሉ ተገረሙ። ሲንቲያ በክፉ ፈገግታ ሕይወት እንዲህ ናት አለችው። በመካከላቸው የነበረችው የቀድሞ ፍቅረኛው ጄሲካ ኦፈር ግን ድህነቱ የሚጋባባት ይመስል ፊቷን አዞረች። ይህን ሰው አላውቀውም ስትል ካደችው። ሲንቲያም ጎበዝ ተማሪ ለማኝ ሲሆን ማንም አያምንም እያለች በስልኳ ተቀርጸው ጀመር። ዳንኤል ግን ሁሉንም ቢያውቃቸውም ራሱን ዝቅ አድርጎ ደግ ሰዎች ዋጋቸውን ያገኛሉ ማለቱን ብቻውን ቀጠለ። እነዚህ ሴቶች ጥለውት ሲሄዱ ዳንኤል ፊቱ ላይ ምንም የንዴትም ሆነ የአፍረት ምልክት አልታየም። ይልቁንም ትልቅ እርግጠኝነት ይታይበታል። ምክንያቱም ዳንኤል አማንዲ ተራ ለማኝ አልነበረም። እሱ የቢሊዮነሮች ተርታ የሚሰለፍ የሀገሪቱ ግዙፍ ኩባንያ የሆነ ድሪሜንቺንግ ግሩፕ ባለቤትና ሊቀመንበር ነው። ይህንን ሚስጥር ጥቂት ሰዎች ብቻ ናቸው የሚያውቁት። ለአንድ ሙሉ ወር በመንገድ ዳር ተቀምጦ እንዲለምን ያደረገው የሰዎችን ልብ ለመፈተሽ ነበር። የግል ረዳቱ በቅንጦት መኪና መጥቶ ሊቀመንበር፣ የፈተናው ጊዜ ተጠናቋል፣ በዚህ አንድ ወር ውስጥ 100 ሰዎች ብቻ ናቸው ሳንቲም የጣሉልህ አለው። ዳንኤልም እነዚህን 100 ሰዎች በሙሉ ፈልጋችሁ አገኙ፣ ሕይወታቸውን የሚቀይር ትልቅ ድጋፍ እናደርግላቸዋለን፣ ደግ ሰዎች ዋጋቸውን ማግኘት አለባቸው ሲል አዘዘ። ዳንኤል ተነስቶ ሊሄድ ሲል ፌሊንሺያ አድሚ የተባለች የቀድሞ የትምህርት ቤት ጓደኛው መጣች። ፌሊንሺያ በድሪሜንቺንግ ግሩፕ ውስጥ ተቀጥራ ለስራ ሪፖርት ልታደርግ ስትሄድ ነበር ያገኘችው። ዳንኤልን በዚያ ሁኔታ ስታየው ልቧ በሐዘን ተሰበረ። ዳንኤል ለምን እንዲህ ሆንክ ስትል ጠየቀችው። እሱም ንግዴ ከሰረ አላት። ፌሊንሺያ ግን እንደ ሌሎች አልናቀችውም። ይልቁንም ገና በትምህርት ቤት ሳለህ አደንቅህ ነበር፣ እንደማከብርህና እወድህ እንደነበር ልነግርህ ፈልጋለሁ አለችው። ዳንኤል በዚህ ሁኔታ ቢሆንም አትጠይቅኝም ሲል ጠየቃት። ፌሊንሺያም ጓደኛ ከሆንክ አብሬህ እሆናለሁ ስትል መለሰችለት። ፌሊንሺያ የዳንኤልን እጅ ይዛ ወደ ቤት ልትወስደው ስትል መንገደኞች ቆንጆዋ ልጅ ለማኛ ገባች እያሉ ይሳለቁባት ጀመር። እሷ ግን በድፍረት ቆማ ሕይወት በማንኛውም ሰው ላይ ሊገለጥበት ይችላል፣ እኔ ግን እወደዋለሁ፣ በቅርቡም እንጋባለን ስትል መለሰችላቸው። ወደ ትንሿ ግን ንጹሕ ወደ ሆነችው ቤቷ ይዛው ገባች። ዳንኤል የፌሊንሺያን መልካምነት እያየ በውስጡ ይቺ ሴት በጣም ቅን ናት፣ እንዴት ነው ውለቷን የምመልሰው ሲል አሰበ። ዳንኤል ያደረገውን ፈተና ከጠበቀው በላይ የሆነ ውጤት ሰጥቶታል።
በገንዘቡ የማይገዛ እውነተኛ ፍቅር፣ ንጹህ ልብ ያለው ሰው አግኝቷል። ቬሊንሻ ዳንኤልን እጁን ይዛ ወደ ቤቱ አስገባችው። ቤቷ ምንም እንኳን የቅንጦት ባይሆንም ሰላም፣ ፍቅር የሞላበት ሞቅ ያለ መኖሪያ ነበር። ዳንኤል ሳሎን መሃል ላይ ቆሞ የት እንደሚቀመጥ ግራ ገባው። በቆሸሸ ልብሱ ንጹህ ዕቃዎቹን የሚያረክስ መስሎት ተሳቀቀ። ቬሊንሻ ግን በድንገት ተቀመጥ ዳንኤል፣ እዚህ እኮ እንግዳ አይደለህም አለችው። በመቀጠልም ፎጣና ንጹህ ነጠላ ጫማ አምጥታ ሰጠችው። ገላህን ታጠብ፣ እኔ ደግሞ ወጥቼ ልብስ ገዝቼልህ እመጣለሁ አለችው። ዳንኤል በመገረም ልብስ ትገዢልኛለሽ ሲል ጠየቀ። እሷም አዎ፣ በዚህ ልብስ መቆየት የለብህም ብላ ወጣች። ቬሊንሻ መውጣቷን እንዳረጋገጠ ዳንኤል ከቆሸሸ ልብሱ ውስጥ ከማንነቱ ጋር የማይመጥን ዘመናዊ ስልክ አውጥቶ ደወለ። በስልኩም እንዲህ ሲል ትዕዛዝ አስተላለፈ። እኔ ነኝ። በውጭ ሀገር የተሰራ ምርጥ የክሪስታል ዘውድ ክራውን እንዲገዛ ፈልጋለሁ። በተጨማሪም ተወዳዳሪ የሌለው የዳይመንድ ስጦታ ተዘጋጅቶ ይቅረብ። በእስያ ካለ የኩባንያ ንብረት ውስጥ አንዱን በቬሊንሻ አድሚ ስም እንዲዛወር አድርጉ። ዳንኤል ስልኩን ዘግቶ ለጥቂት ጊዜ አሰበ። የቀድሞ ፍቅረኛው ጄሲካ ኦፈር ትዝ አለችው። እሷ አብራው የነበረችው በወላጆቹ ሀብት ምክንያት ነበር። ንግዱ ለጥቂት ጊዜ ሲንገታገት ግን አንዳችም ጥያቄ ሳትጠይቅ በቅዝቃዜ ጥላው ሄደች። አሁን ግን ቬሊንሻ ምንም እንደሌለው እያሰበች እንኳን በአደባባይ መከላከያ ጥላ ሆነዋለች። ሁሉንም ነገር አዘጋጁ፣ ሰርጉ ሲካሄድ ዓለምን የሚያስደነግጥ ይሆናል ሲል ለቡድኑ አረጋገጠ። በማግስቱ ቬሊንሻ ገበያ ሄዳ በጣም ውድና ጥራት ያለው ልብስ ገዝታ መጣች። ዳንኤል የልብሱን ጨርቅ ነክቶ ይህ እኮ በጣም ውድ ነው አላት። እሷ ግን ቆንጆ መሆን አለብህ፣ አንተ እኮ ሙሽራ ነህ ስትል መለሰችለት። ይህ ብቻ አልነበረም። ቬሊንሻ ከቦርሷ ውስጥ በንጽህና የታሸገ ጥቅል ገንዘብ አወጣች። 1 ሚሊዮን ናይራ። ይህ የኔ የቆጠብኩት ገንዘብ ነው። ለሰርጉ ዝግጅት፣ ለትራንስፖርትና ለቤተሰቡ ማስታወቂያ ይሆናል። ዳግመኛ በድህነት ምክንያት እንዳትሸማቀቅ እፈልጋለሁ አለችው። ዳንኤል በጣም ደነገጠ። ቬሊንሻ አይሆንም፣ ይህ በጣም ብዙ ነው ቢላትም እሷ ግን እጁን አጥብቃ ይዛ አንተ በቅርቡ ባለቤቴ ትሆናለህ። እኔ ካረዳውህ ማን ይረዳሃል? ሕይወት ውጣ ውረድ አለው። እንደገና ስኬታማ እንደምትሆን አምናለሁ። ያ ቀን ሲመጣ ግን በችግርህ ጊዜ አብሬህ በመሆኔ ደስ ይለኛል አለችው። ወዲያው የዳንኤል ስልክ አቃጨለ። ረዳቱ ነበር። ሊቀመንበር፣ ዓመታዊ የሀብታሞች ጉባኤ ተጀምሯል። ሁሉም የዘርፉ መሪዎች አንተን እየጠበቁ ነው አለው። ዳንኤል ለቬሊንሻ ለጥቂት ጊዜ እንደሚመጣና ሰርጋቸው ግን በ2 ቀን ውስጥ እንደሚካሄድ ነግሯት ወጣ። ዳንኤል ወደ ሰርጉ አዳራሽ ሲገባ የአፍሪካ ቁንጮ የሆኑ ቢሊዮነሮች በሙሉ በክብር ተነሱ። አዳራሹ በዝምታ ተዋጠ። የሀብታም አምላክ መጣ የሚሉ ድምጾች ተሰሙ። እነዚያ የዓለምን ገበያ የሚያንቀሳቅሱ ግዙፍ ባለሀብቶች በዳንኤል ፊት በታላቅ አክብሮት ቆሙ። አንዱ ባለሀብት ሊቀመንበር፣ ከ10 ዓመት በፊት ማንም ባላመነብህ ጊዜ በሮችን የከፈትክልን አንተ ነህ። ምን እንድናደርግልህ ትፈልጋለህ? እንዴት ውለታህን እንመልስ ሲል ጠየቀው። ዳንኤል በረጋ ድምፅ ነገሩን ቀለል አድርጉት፣ ሽንገላ አልፈልግም፣ ስራ ነው የምፈልገው አለና ከረዳቱ የቀረበለትን ፋይል ተመለከተ። ዳንኤል በሀብታሞቹ ጉባኤ ላይ ሆኖ ንግግሩን ቀጠለ። ባለፈው 1 ወር ማንነቴን ደብቄ በመንደር ዳር ስለምን ነበር ሲል ተናገረ። በአዳራሹ ውስጥ ከፍተኛ መገረም ተፈጠረ። ዳንኤልም በመቀጠል ሰዎች ምንም ጥቅም እንደማያገኙ ሲያስቡ ሌሎችን እንዴት እንደሚይዙ ማየት ፈልጌ ነበር። በሺዎች የሚቆጠሩ ሰዎች መካከል እነዚህ 100 ሰዎች ብቻ ናቸው ርህራሄ ያሳዩኝ። እነዚህ ሰዎች ሕይወታቸው እንዲቀይር ትልቅ የገንዘብ ድጋፍ እንዲደረግላቸው አዝዣለሁ አለ። በመቀጠልም ከ2 ቀን በኋላ አገባለሁ ሲል አስታወቀ። ባለሀብቶቹ በደስታ ተሞልተው በሰርጉ ላይ እንዲገኙ ቢለምኑትም ዳንኤል ግን የቬሊንሻ ሰላም ለመጠበቅ ሲል መጀመሪያ እምቢ አለ። በመጨረሻም
መምጣት ትችላላችሁ፣ ነገር ግን ማንነቴን በፍጹም እንዳትገልጡ። እኔ ሊቀመንበር ወይንም የዓለም ባለሀብት መሆኔን ማንም ማወቅ የለበትም ሲል ጥብቅ ትዕዛዝ ሰጠ። በቬሊንሻ ቤት የተነሳው ማዕበል በሌላ በኩል ቬሊንሻ ለእናቷ በ2 ቀን ውስጥ እንደምታገባ ስትነግራቸው ቤቱ በደስታ ተሞልቶ ነበር። ሆኖም ይህ ደስታ ብዙም አልቆየም። ሴንቲያና ጓደኞቿ ዳንኤል በመንገድ ዳር ሲለምን የቀረጹት ቪዲዮ ይዘው ቬሊንሻ ቤት መጡ። ቪዲዮውን ያዩት የእናቷ ፊት በድንገት ተቀየረ። ኢየሱስ ሆይ ልጄ ለማኝ ልታገባ ነው በማለት በድንጋጤ ጮኹ። እናቷ በቁጣ ይህ ሰርግ አሁኑኑ መሰረዝ አለበት፣ ለማንኛውም ወደዚህ ቤት አይገባም፣ የሟች አባትሽን ስም አታሰድቢ ሲሉ ቬሊንሻ ላይ ጮኹባት። ቬሊንሻ ግን በልቧ ጸንታ ነበር። እማዬ ሰርጉ አይሰረዝም፣ እወደዋለሁ። እሱ ደግ ሰው ነው። ዛሬ ወድቆ ሊሆን ይችላል፣ ነገር ግን አብረን እንገነባለን፣ አብረን እናድጋለን ስትል በልበ ሙሉነት መለሰችላት። እናቷ ግን በቁጣ ፍቅር ሆድ አይሞላም፣ በጭራሽ አይሆንም አሏት። ሴንቲያና ጓደኞቿ በቬሊንሻ ውርደት እየተሳለቁ ቤቱን ለቀው ወጡ። እናቷ ግን ሌላ አማራጭ አቀረቡላት። ማግባት ካለብሽ የሀብታም ልጅ የሆነውን ኬልቪሺያን ታገቢያለሽ እንጂ ያንን ለማኝ አታገቢም አሏት። ቬሊንሻ በቤተሰቧ ጫናና ለዳንኤል ባላት ንጹሕ ፍቅር መካከል ተወጠረች። ቬሊንሻ በቤቷ ውስጥ ተገላ ሳለ ታላቅ እህቷ አኒታ እንዳዛኝ በመምሰል ቀረበቻት። ቬሊንሻ አታስቢ፣ እኔ እናታችንን አሳምናለሁ፣ አንቺ ዝግጅትሽን ቀጥይ በማለት አታለለቻት። ቬሊንሻ በታላቅ ምስጋና ወደ ክፍሏ ገባች። ሆኖም አኒታና እናቷ ሌላ ሴራ አሴሩ። እናቷ የቬሊንሻን ስልክ ጥሪ ላደርግበት በሚል ሰበብ ተቀብላ በቀጥታ ለዳንኤል ደወለች። ቬሊንሻ አንተን ማግባት አትፈልግም፣ ፊትህን ማየት አትፈልግም፣ ስለዚህ ድጋሚ እንዳትመጣ ብላ በውሸት ነገረችው። ዳንኤልም በድንጋጤ ቬሊንሻ ራሷ ታናግረኝ ቢልም እናቷ ግን ስልኩን ዘግታ የቬሊንሻን ስልክ በድንጋይ ላይ በመምታት ሰበረችው። አሁን ቬሊንሻና ዳንኤል የሚገናኙበት ወይንም መንገድ የለም። ዳንኤል ስልኩ ስለተዘጋበት አንድ ችግር እንዳለ ተረዳ። ቬሊንሻ ራሷ ካላናገረችኝ በስተቀር አላምንም፣ የሙሽራ ጥያቄን ለመጠየቅ እሄዳለሁ ብሎ ወሰነ። ይሁን እንጂ የቬሊንሻ እናት ዳንኤል እንዳይገባ የሰፈር ጎረምሶችን በገንዘብ ቀጥራ መንገድ አዘጋች። ዳንኤል ከቢሊየነር ጓደኞቹ ጋር ተራ ሰው መስለው ወደ ቬሊንሻ መንደር ሲቀርቡ እነዚያ ጎረምሶች በዱላና በተለያዩ መሳሪያዎች መንገድ ዘጉ። ለማኝ የቆንጆ ልጅ ስጋ ማረህ እያሉ ይሳለቁበትና ይዘልፉት ጀመር። ዳንኤል ግን በታላቅ ትዕግስት ምንም አይነት ግጭት እንዳይፈጠር ጠባቂዎቹን አዘዘ። ገንዘብ ሰጥቶ በሰላም ለማለፍ ቢሞክርም ጎረምሶቹ ግን የለማኝ ገንዘብ አንቀበልም በማለት የበለጠ አዋረዱት። በመንገድ ላይ የተከሰተው አሳዛኝ ክስተት በዚሁ ጥረት መሃል በመንገድ ዳር ምግብ የምትሸጥ ማማ ኤፊ የተባለች ሴት ልጇ በድንገት ምግብ ትን ብሎት መታፈን ጀመረ። ሕፃኑን ለመተንፈስ ሲታገል እናቲቱ በድንጋጤ ልቧ ቆመና ድንገት መሬት ላይ ወድቃ የሚጥል በሽታ ተነሳባት። አፏ አረፋ ደፈቀ፣ መሬት ላይ ትፈራገጥ ጀመር። ለሚገርመው ግን ዳንኤልን ለመሳደብና ለመውገር ጉልበት የነበራቸው እነዚያ ሰዎች እርዳታ ለምትፈልገው ሴትና ለሚታፈነው ሕፃን ፊታቸውን አዞሩ። የሚጥል በሽታ ይጋባል፣ መኪናዬን ታቆሽሻለች፣ ሆስፒታሉ ሩቅ ነው እያሉ ሁሉም ሸሹ። ሕፃኑ እያለቀሰ እግራቸው ስር ቢወድቅም ልቀቀን እያሉ ገፉት። በጥላቻና በትዕቢት ተሞልተው የነበሩት ሰዎች እውነተኛ ማንነታቸው በችግር ሰዓት ተገለጠ። ዳንኤል በዚህ አስከፊ ትዕይንት መሃል ምን ሊያደርግ እንደሚችል መገመት ይቻላል። የክብር ጽናትና የጭካኔው ፍጻሜ ጎረምሶቹ ዳንኤልን እየሰደቡ ባለበት ወቅት በድንገት ማማ ኤፌ መሬት ላይ ወድቃ ትፈራገጥ ጀመር።
የሚገርመው ግን ዳንኤል ሲሳደቡ የነበሩ ሰዎች ሁሉ ሸሹ። የሚረዳት ጠፋ። ዳንኤል ግን ረዳቱ አትድረስላቸው አይገባቸውም ቢለውም እኛ እንደነሱ አይደለንም፣ የሰው ሕይወት ይቀድማል በማለት በደረሰባት ድንገተኛ አደጋ የመጀመሪያ እርዳታ አድርጎ ሕይወቷን አተረፈው። ማማ ኤፌ ስትነቃ ዳንኤል ሕይወቷን እንደታደገላት ተረዳች። በታላቅ ምስጋና እጁን ይዛ እነዚህ ጎረምሶች ይህን ለማኝ ያላችሁትን ሰው እኔን ሲያተርፉኝ እናንተ ግን ሸሻችሁኝ፣ አሁን መንገዱን ልቀቁለት በማለት ገሰጸቻቸው። የሰዎቹ ስድብ በድንገት ወደ ምርቃት ተቀየረ። ይህ ደግ ሰው ነው እያሉ መንገዱን ከፈቱለት። ዳንኤል ግን በልቡ ስለ ቬሊንሻ እየተጨነቀ ወደ ቤቷ አመራ። በቬሊንሻ ቤት የተደረገው የግዴታ ሰርግ በቬሊንሻ ቤት ግን እናቷና አኒታ የክፋት እቅዳቸውን እያጠናከሩ ነበር። እናቷ ቬሊንሻ ዳንኤል ሰርጉን ሰርዣለሁ ብሎ ደውሏል በማለት ዋሸቻት። ቬሊንሻ ስልኳ ስለተሰበረ ማረጋገጥ አልቻለችም። እናቷ ግን ኬልሻ የተባለውን ባለሀብት ዛሬ ታገቢዋለሽ እያለች ግፊት ታደርጋለች። ኬልቪን ባንዴ ሙሉ ገንዘብ ይዞ መጣ፣ 1 ሚሊዮን ናራ። እናቷ በደስታ እየጨፈረች ቬሊንሻ እንድትወጣ አዘዘቻት። ቬሊንሻ ግን በግዴታ ተጎትታ ስትወጣ ኬልቪን እንደምታገባው ለሁሉም በአደባባይ ተናገረች። አልሸጥም። እናቷ በቁጣ ልታስፈራሪ ነው? ካላገባሹ ከቤት አባረርሻለሁ፣ ከቤተሰብ አወጣሻለሁ እያለች ዛተችባት። ኬልቪንም በንቀት እማያ አይጨነቁ፣ ካልፈለገች ቅጣቷን ስጧት እያለ ይሳለቅ ነበር። አኒታ ዳግም እንደ መካሪ በመምሰል ቬሊንሻ ዝም ብላሽ ተስማሚ፣ እናታችን በአደባባይ እንዳታሳፍሪ እያለች መርዟን ትረጭ ጀመር። ቬሊንሻ ግን እንባዋን እያፈሰሰች በጽናት ቆመች። በሰዎች ፊት ላለማሸማቀቅ ስትል ራሴን አልሸጥም አለች። እናቷም ተንበርከኪላት ብለው ሴቶች አዘዙ። ቬሊንሻ ልክ እንደ ወንጀለኛ በአደባባይ እንድትቀጣና ለኬልቪን እንድትሸጥ እየተደረገ ባለበት ቅጽበት ዳንኤልና የቢሊዮነሮቹ ስብስብ ወደ ግቢው ደረሱ። ቬሊንሻ በቤተሰቧ ጫና ተስፋ ቆርጣ ባለችበት ቅጽበት ዳንኤል ወደ ግቢው ገባ። ቬሊንሻ እየሮጠች ሄዳ አቅፋ ውስጥ ገባች። ዳንኤልም እናትሽ ደውለውልኝ እንዳንቺው ሰርጉን እንደሰረሽ ነግረውኛል ሲላት ቬሊንሻ ውሸት ነው፣ እኔን አስገድደውኝ ነው፣ ስልኬንም ሰብረውብኛል በማለት እውነቱን ገለጠች። በዚህ መሃል የቀድሞውን ፍቅረኛ ጄሲካ እና ሴንቲያ መጡ። ጄሲካ በንቀት ቪዲዮውን ለሰዎች እያሳየች ይህ ሰው ለማኝ ነው፣ የወደፊት ተስፋ የሌለው ውዳቂ ነው እያለች ስትዘልፈው ኬልቪን ለማኝ ወደዚህ ቤተሰብ ሊገባ አይችልም እያለ ይሳለቅ ነበር። ዳንኤል ግን በታላቅ ትዕግስት ጄሲካ አንቺ ስለተውሺ ነው ሕይወቴን የመጋራትን ምርጥ ሴት ቬሊንሻን ለማግኘት የበቃሁት ሲል መለሰላት። ኬልቪን በሀብቱ እየተመካ እውነተኛ መኪናን ሰራዊትን ከላይ አሳየን ሲል ተሳለቀ። በዚያ ጊዜ ዳንኤል ቢሊዮነር ጓደኞቹን አንዱን ስልክ ደወለ። በደቂቃዎች ውስጥ ግቢውን በዓለም ውድ በሆኑ ቅንጦት መኪናዎች ተሞሉ። ታዋቂው ባለሀብት ሬድመንድ ኢዛ ከመኪና ወርዶ ለዳንኤል እጅ በመንሳት እኔ ከሊቀመንበሩ ዳንኤል አንጻር ተራ ተከታይ ነኝ ሲል ሁሉም በድንጋጤ ደረቁ። ጄሲካና የቬሊንሻ ቤተሰቦች ተዋናዮች ናቸው፣ የተከራዩ ናቸው እያሉ ለማስተባበል ቢሞክሩም የቬሊንሻ ድርጅት ከፍተኛ ባለስልጣን የሆነውን ሳምሰንግ መጥቶ ቬሊንሻን ሊያባርሯት ሲዝት ዳንኤል እውነተኛ ማንነቱን ገለጠ። ዳንኤል መስራችና ሊቀመንበር መሆኑን የሚያረጋግጥ ሰነድ አቀረበ። ያ ሊያባርራት የዛተው ባለስልጣን ወዲያውኑ በዳንኤል ተባረረ። ዳንኤል ቬሊንሻ የድርጅት ምክትል ፕሬዝዳንት አድርጎ ሾማት። ዳንኤል በሁሉም ፊት ተንበርክኮ በውድ የዳይመንድ ቀለበት ቬሊንሻን ጠየቃት። እኔ ማንነቴን ደብቄ የመጣሁት እውነተኛ ደግ ልብ ያላቸውን ሰዎች ለመለየት ነበር፣ አንቺ ግን ከጠበቅኩት በላይ ሆነሽ ተገኘሽ አላት። ቬሊንሻም
በእንባ ታጥባ አዎ አለችው። በመጨረሻም ፖሊሶች ወደ ግቢ ገቡ። ኬልቪንን በገንዘብ ማጭበርበርና በሕገወጥ ሥራ ተፈልጎ በሰንሰለት ታሰረ። ያ ይኩራራበት የነበረው ሀብት ሁሉ በስርቆት የተገኘ መሆኑ ተጋለጠ። ታሪኩ እዚህ ላይ ተፈጸመ። የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ይህን አስደናቂ ታሪክ እዚህ ላይ ቋጭተናል። ሌላ አስተማሪና እንዲሁም አስተማሪ የሆነ ታሪክ ይዘንላችሁ እስከምንቀርብ ድረስ በያላችሁበት የዓለም ክፍል ሁሉ ሰላማችሁ ይብዛ።